ነው ካልኩሌት ለትውለት ሽራሱ በጥቅም ይጭማል ነው ተመረኝ ሌላስ አንደኛም እንድጠራጠር ያደረገኝ እሱ ነው በቃ ኖርማል ፍቅራችን ካለ መተሳሰሩ ምንም አይጠቅም ማለት ይሄ ደግሞ በጣም ችግር አለው ትዳር ላይ ማለት ካንቺ ሌላ ሰው በቃ እና ካይን ውስጥ ራሱ ከመግባት ማችልን ጭራሹ ነው ማለት ነው በቃ ቤርኩበት የምታየኝ ራሱ በቃ አንቺ ነሽ ሁሌ ከተቀመጥኩበት የምመጪው አንቺ ነሽ እኔ እኮ የተለየ ሰው አይደለሁም እኮ እና ማን ከለከለ እኔ ሲታለፈ አትቆጣጣሪ ይችላል ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ እንግዲህ በአዲስ ጉዳይ ወይም ከአንድ ባለ ታሪክ ጋር ማለት ነው ከባለ ታሪክ ጋር ያገናኘኝ ምን አይነት ጉዳይ ነው ምን ሊያጫውተን መጣ የሚለውን ከእርሱ አንደበት ነው ምን ሰማው እናንተ አብሮነታችሁን ከኛ ጋር አድርጉ ቤተሰቦች ላይክ ሼር ሰብስክራይብ እንዳይረሳ ሁሌ ቪዲዮ ስትጀምሩ ላይክ ሼር ሰብስክራይብ አድርጉ ኮሜንት ላይ ደግሞ ቪዲዮን ተመልክታችሁ ሐሳብ አስተያየታችሁን እየሰጣችሁ አብሮነታችሁን ከኛ ጋር አድርጉ ላለ ውድ ቤተሰቦቼ ወደ እንግዲህ ሊድ አብራችሁን ቆዩ እሺ እንዴት አለ ሰላም ነው አለን እስኪ ከስምህ ጀምርና ቢሮ ድረስ ያመጣ ጉዳይ ምንድነው ጥቆማ ነው ወይስ ግለ ታሪክ ነው ስም እንኳን ሞክሼነን ሮቤል ነው የሚባለው ሮቤል ነው ስሙ ብዙ ጊዜ ይከታተላሉ ያንተን እንትኖችና አይቺ ምናልባት እኔ ህይወቴ ውስጥ የሆነ እየተፈጠረ ያለ ነገር ነበርና ምናልባት አንተ ከምታቀርባቸው ጋር ነገር አንፃር ይሄ ነገር ወደዛ ያመራ ይሆን ወይ ብዬ ለዛ ጉዳዩን አንተ ጋር ነገር የመጣሁትና መልካም ስለዚህ ግለ ታሪክ ነው ማለት ነው ያመጣው ጉዳይ በጣም አሪፍ እሺ ምንድነው ጉዳዩ ወይ ባለቤት አለች ያው ነው ኦልሞስት ብዙ አልቆየንም በርግጥ ግን 9 ወር ምናምን ሆኗል እሺ እና ትንሽ እሷ ላይ ያየሁት ሁኔታ ግርታ ፈጥሮብኝ ነው ስለ በራሴም የሆነ የተወሰነ መንገድ ለማጣራት ሞክሬያለሁ ግን አልሆነልኝም ያው ይሄን ነገር ደግሞ ብዙም ጊዜ ስከታተለ እናንተ ናችሁ አነፍነፋችሁ ብዙ ነገር ላይ የምትደርሱት እና ምናልባት ብነግረው የተሻለ መፍትሄ ያገኛለሁ ብዬ ነው የመጣሁት እና ምንድነው መሰለህ እሺ እንደነገርኩ ነው 9 ወር ሆኗል ያው ስለዚህ ነው በትዳር ሳይሆን ኦልሞስት መኖር ከጀመረን አብረን ወደ 5 ወር ምናምን አካባቢ ሆነናል 4 ወሩን በተወውቅ ውጪ ምናምን ነበር እሺ እና ያው አብረህ ስትሆን ብዙ ትጠናናለህ ምናምን ትተዋወቃለህ እና እኔ አጥንቻትም ፈልጊያት በቃ ስለሷ ምንም ላቅ አልቻልኩም እና ነገሮቿ ትንሽ ግርታ ፈጠሩብኝ ስለ እንዴት ልበልህ እኔ ፕሮዲዩሰር ነኝ እና ያው ብዙ ጊዜ ስራዬ ቤትም እንትን የሚል አይደለም ለሳምንት ውጪ ላድር እችላለሁ ምናምን ረጅም ጊዜ ብቻ ውጪ ነው ኮንትራትም ስላለኝ አሁን አብዛኛው ጊዜ ውጪ አልሆንም እና በዛ ሰዓት ላይ ፕሮዲዩሰር ማለት የዘፈን አቀናባሪ ወይስ የሙቪም እንደዛው ማለት ሙቪም እንትን ትላለህ ሙቪም እና ሙዚቃዎችን ፕሮዲዩስ አደርጋለሁ በጣም አሪፍ እና በዛ ምክንያት ቤት ብዙ እንትን አለ አጋጣሚ ነው ሰሞኑን ስመጣ ምናምን ማይሆን ሁኔታዎች አየሁባት ስለዚህ እንዴት መሰለህ ስትጠናና ስትተዋወቅ ያው ስላንተም ቤተሰብ ስለሷን ቤተሰብ ይሁን ማወቅ ያለብህ ነገር አለ እና እስካሁን ድረስ ስለ ቤተሰቦቿ ማውቀው ነገር የለም ማውቀው ያው አንድ ወንድም እንዳላት ነው እና ከኔ ጋር የፍቅረኛሞች ጊዜ በስተክል አታሳልፍም ኢቭን አንድ ቤት ውስጥ እየኖረን የምታሳይኝ ፊቱላ ደስ አይልም በቃ ጀስት የሆነ ነገር እንደለመደች እርግጠኛ ነኝ ምን እንደሆነ ባላቅ ያው ሰው አንተ ጋር ኢንተረስት የሚያጣው የሆነ ነገር እንትን ሲል ነው አይደለ እና ላጣራ ሞከርኩኝ በራሴ መንገድ ስለ ቤተሰቦቿ ግን በቃ ጭራሽ ልገልጽልኝ አልቻለችም መጣው እዚህ ነኝ ያለች ቤቱላ አታመሽም አምስታ ነው የምትገባው ምናምን ኢቭን የሆነ ጊዜ ለስራ ሁላ መጥቼ ለቀን ቤት አላደረችም ያው ቤተሰቦቼ ጋር ነኝ ያለችኝ ያው ግን ያላቃቸውን ቤተሰቡ ያው ተነስተህ እንዳትሄድም የሆነ ነገር ስታቅ ነው እኮ ተነስተህ የምትሄደው እና 2 ቀን ሙሉ አላደረችም ቤተሰቦቼ ጋር ነኝ ያለች ያው አማራጭ ስለሌለ ትቀበላለህ እንዴት ነው በትዳር እኮ 5 ወር ከኖራችሁ ከቤተሰብ እንዴት አልተዋወቃችሁም መሰለህ ጋብቻ ምናምን በመሃል አልነበረም ፈራረሙ ምናምን አልኩህ እኮ ያው መፈራረሙን ሐሳብ በርግጥ ነበረኝ ነኝ እንድንፈራረባ ሰውን አቅርቤላት ነበር ግን አንደኛም እንድጠራጠር ያደረገኝ እሱ ነው በቃ ኖርማል ፍቅራችን ካለ መተሳሰሩ ምንም አይጠቅም ማለት ይሄ ደግሞ በጣም ችግር አለው ትዳር ላይ ምክንያቱም አንተ
የአንድ ሰው መሆንን ካልታወቀ እንዴት ነው እምነት ሊኖር የሚችለው አይደለም? ስለዚህ ያንም ነገርም ማስቀረቷን ሁኔታ ሳይ ጥርጣሬ ውስጥ ገባሁ። ጭራሽ በቃ የምትመልስልኝ መንገድ ልክ አይደለም፣ በጣም ነው ዲስሪስፔክት የምታደርገኝ እና ኢቭን ወጥቼ በመጣው ቁጥር አዳዲስ ባህሪ ነው እያየሁባት መጣው እና ሜቢ ይሄንን ጉዳይ ከደረሳችሁበት እናንተን እርዳታ ለመጠየቅ ነበር የመጣሁት እዚህ። እናም በጣም ከምልህ በላይ ፕሮግራሞችህን አያለው፣ ሁሉንም ነገር ደግሞ እንትን ስትሉ እና በጣም እግዚአብሔር ይባርካችሁ እናንተን በእውነት የብዙ ሰው እንትን ነው እንባን ያበሳችሁት እና ይሄንን አይቼ እስቲ ምናልባት መፍትሄ ካለ ብዬ ነው ወደ አንተ የመጣሁት። ማለት አንተ ጥርጣሬዎች አሉ በባለቤት ላይ ልክ ያልሆነ ነገር እያደረገች እንደሆነ ወይም ደግሞ በአንተ ላይ ሌላ የለመደችው ነገሮች እንዳሉ ጥርጣሬዎች አሉ። በትክክል ለዛ ደግሞ ከኔ አቅም በላይ ሆነብኝ፣ እኔ ከስራዬም ጋር አመቻምቼ ነው እሷን ልከታተላት እየሞከርኩ ያለሁት እና ባየኋቸው እያንዳንዱ አጋጣሚዎች ግን መጥፎ ነገር ነው እያየሁ ያለሁት፣ ግን ደግሞ እርግጠኛ አይደለሁም ነው ልቤ ይመስለኛል። በትክክል እንደዛ ነው። ምክንያቱም ያው ስራ ነው፣ ወጥተህ መግባት አለብህ፣ ለእንጀራ ስትል ብዙ ነገር ታደርጋለህ እና እዚህ ጋር ደግሞ ያንተን ልፋት አይታ ስትገባ የተሻለ በጣም እንትን ነው እንጂ መደረግ ያለብህ እንክብካቤ እንጂ እንደዚህ አይነት የሆነ ነገር ሳይለው ወይ የሆነ ነገር ከጀርባ ያለ ነገር ሳይኖር እንደዚህ ሊሆን አይችልም በእርግጠኝነት። ምክንያቱም አንተ ማንም ቢሆን ፍቅረኛውን እስካወቀ ድረስ ቤተሰቧን ማወቅ ግዴታ ነው። ስለሷ ባክግራውንድ ማወቅ አለበት። ያንተን ቤተሰቦች ታውቃለች? አዎ በትክክል የኔን ቤተሰቦች ታውቃለች። ግን ያው ምክንያት ነው የምትደረድረው ከዛሬ ነገ በቃ የሆነ ቀን እንዲህ እያለች በጣም ብዙ ምክንያት ነው የምትሰጠኝ እና የቱን ልቀበል? ቋሚ ስራ እንኳን የላትም፣ ሜካፕ አርቲስት ነች እና እንደዚህ በየቤቱ ምናምን ስራ ሲኖር ነው እየሄደች የምትሰራው። የት ተዋወቃችሁ ከአንተ ጋር? እኔ ጋር እንኳን እንዴት መሰለህ የተገናኘነው በስራ ምክንያት ነው እና እኔ ጋር መጣ አጋጣሚ በስራ ጉዳይ አወራን ምናምን እና ያው በጣም ተግባባን። ያው ከዛ በኋላ ነው እስኪ የሆነ ጊዜ እኮ አሪፍ ነበረ፣ ቱማች ነበረ። ከነገሮች በኋላ ነው እየተቀያየሩ ነገር ሄዱ። ያው ኢቭን ሰው አንድ ላይ መኖር ሲጀምር ሞር ይጣመራል እንጂ እየተለያየ አይደለም። ስለዚህ ያው ከጀርባ የሆነ ነገር እንደሚኖር እኔ በጣም እርግጠኛ ስለሆንኩ ነው አንተ ጋርም የመጣሁት። ማለት ይሄ ነው የምትለው ለጥርጣሬ ይሄ ነገር ይሄ አጋጣሚ ምክንያት ሆኖኛል የምትላቸው ጥርጣሬዎች አሉ ማለት? አዎ አንደኛው እንዳልኩህ ነው መፈራረም አለመፈለጓ ነው ዋነኛው። ሁለተኛ ደግሞ ሰው ፍቅረኛ እያለው ቤት እያለው ከቤት ውጭ አያድርም አይደለ? የት አደርኩ አለች ቤተሰቤ ጋር እና ደግሞ ቤተሰቧን እንዳቅ ደግሞ እንትን እድሉን አትሰጠኝም። በቃ በምክንያት ነው እያዘናጋች ከነገ ዛሬ እያለ ብዙ ቀን ሆነ እስካሁን። ያው ከቤተሰቦቿ ጋር ምን አይነት ቅርበት ያላት ሴት ናት? አሁን አንተ እሷ በምትነግረኝ ምናልባት እሷ እንደምትነግረኝ እንዴት መሰለህ፣ በእርግጥ እኔ የማውቀው አንድ ወንድም እንዳላት አውቃለሁ። ስለሌሎቹ ግን አላውቅም። እሱ በጣም በሪት እንደሚያደርጋት ያው ከእናት ከአባቷ ጋር እንትን እንደምትል ምናምን እና እነሱ ጋር ሄዳ ጊዜ እንደምታሳልፍ ነው እኔ የማውቀው፣ ግን አይመስለኝም። ስለዚህ እዛ ጋር ቤተሰብን ትተህ የወጣበት ነገር አለ። እዚህ ጋር የራስን ህይወት ልትጀምር ነው እንትን ያልከው። ስለዚህ ህይወቴ ብለህ የጀመርከው ነገር እስካለ የቤተሰብን ጉዳይ ጎን ለጎን ታስኬዳለህ እንጂ ሙሉ ወደዛም አትሄድም፣ ልትሳብም አትችልም። እና ያ ሁኔታዋ ትንሽ እንድጠራጠር ወደዛ ገፋፋኝ። ስለህ ቤተሰቧንም ባቅ የሆነ የምትራመዳቸውን እርምጃ ባቅ እኔም እሷን ማግኘት አይከብደኝም ነበር። ስለ እሷ ምንም ማቀውም ነገር ስለሌለ ለዛ ነው የከበደኝ እሷን ማግኘት። ስለ አሁን እንለያይም ብትል ምንም ብትል ያለ ማስረጃ ምንም ልታረግ አትችልም። ነገም እሷ እውነቷን ሊሆን ይችላል። በዛው ልክም ደግሞ እንደዛ ብለህ እያሰብክ አንተ መጎዳት የለብህ። ስለዚህ ለዛ ነው ያንን ጉዳይ እስቲ ምናልባት እናንተ ልትረዱኝ ትችላላችሁ በሚል አሰቤታ ነው የመጣሁት። በጣም ትወዳታለህ? አዎ አልዋሽም። በእርግጥ ባልወዳት አብሬያት አለው። ምክንያቱም መስዋዕትነት የምትከፍልለት እዚህ ጋር ወጥቼ የምገባው ኖሮኝ ብዬ ነው፣ የእሷንም ያለንበትን ሁኔታ ለማሳደግ ብዬ ነው። እና ምናልባት አሳጣኋት የምትለው ነገር አለ? ከአንተ የጎደለ ነገር ይሄ ሊኖር ይችላል ብለህ ያሰብከው ምናልባት ከአንተ ሊያርቃት የሚችለው ከአንተ የሆነ ነገር ብታጣ ሊሆን ይችላል። የብዙ ትዳሮች መፍረስ ከአንዱ አንድ ነገር የማጣት ነው ከአንድ ወገን እና ከእኔ ያጣችሁ ብለህ የምታስበው ነገር ይኖራል? ልክ ነህ አንተ እንዳሰብከው እኔም አስቤው ነበር በሰዓቱ እና
ምናልባት ምን ጎሎባት ከኔ ይሁን ብዬ ቁጭ ብዬ ላውራት ሞክሬያለሁ። ኢቨን ታይም እየሰጠዋትም አይደለም ብዬ ስራዬን ትንሽ ጋፕ ሰጥቼ ከእሷ ጋር ለመሆኑ ሞክሬ ነበር። ግን በቃ የሆነች ለደቂቃ ነገር ነው ያለችው ፊሊንጉ። ከዛ በኋላ እኔ ስወጣ እኔ ዞር ስላለው ሌላ ስሜት፣ ስገባ ጸባዮቿ ይቀያየራሉ። በቃ የምናወራበት መንገድ ኮንቨርሴሽናችን ሁላ ምንም ደስ አይልም በቃ። እና ያ ነገር ትንሽ ረበሸኝ። ኢቭን ከኔም ልክ ነህ እኮ አንተም የሆነ ከአንተ ሲጎል ነው ሰው የሆነ ነገር ያ እንዳይሆን በሚል ስራዬንም ጋብ ሰጥቼ ከእሷ ጋር ልሆን ሞክሬያለሁ። እና እንደዛም ሆኖ ግን የለም በቃ ልጅ ለመውለድስ እንዴት ነው ያለው አልታሰቡ? ጭራሽ እንዴት ልበል በሱ ጉዳይ ላይ እንደውም እኔ እንጃ በጣም ከምልህ በላይ ሲሪየስ ነች። እንዴት ጭራሽ ነው ስለ አንድ ሰው ፍቅረኛ ከያዘ ሴክሹዋል ሪሌሽን ግዴታ ልጅ መውለድ ይኖርብሃል ምናምን። እዛ ነገር ላይ ግን በቃ ጭራሽ ሀሳቡም የላትም ምንም ከኔ ጋር እንደዛ አይነት ነገር ውስጥ ነው ጭራሽ። ግን ያንን ግንኙነት ማድረጋችሁ አታውቁም ነው በትዳር ወይስ ትዳር ግንኙነት አድርጋችሁ አታውቁም? በጭራሽ ትዳር ላይ ከገባችሁ ማለት በጭራሽ። ብዙ ምክንያቶች ሰጠኛለች ግን ያው እስከንፈራረም አለችኝ። እንፈራረም አልኳት፣ መፈራረሙን አልፈለገችም። ስለዚህ ይሄ ነገር ወዴት እያመራ? ምክንያቱም ልጅ የሚባል ነገር አለ። ለልጅ አይበቃም ኢኮኖሚ እንዳትል እየሰራው ነው ጠዋት ማታ ሳትል እንደምታየኝ ውጭ አድሬ ነው ገባው። ለኑሯችን ስል ነው እንደዚህ እያረኩ ያለሁት። እና አይኔም ባይኔ እንኳን ልታሳይኝ ፈቃደኛ እንኳን አይኔም ባይኔ ሳይሆን ጀስት እንደ ፍቅረኛሞች ሁላ ጊዜ እንድናሳልፍ እንትናት። ይሄ ነገሯም የተቀየረው ከምን ጊዜ በኋላ ይመስላል? ትዳር ውስጥ ከገባችሁ ትዳር ከመግባታችሁ በፊት ጥሩ ፍቅር ነበራችሁ? አዎ ከዛ በፊት 4 ወር ማለት ነው። 4 ወራን ማለት ነው። ትዳር ላይ ከገባችሁ በኋላ ከዛ በኋላ ነገሮች እየተገለባበጡ የመጡት ምንም ማለት ከገባችሁ ስለ እንዴት መሰለህ ያው አንድ ላይ ስትኖር አንድ ላይ እስካለ ብዙ ነገር ትፈልጋለህ። አብረህ እስካለ አንድ አልጋ ላይ ነው የምተኛው፣ አንድ ላይ ነው የምትኖረው። የፍቅረኛሞች ጊዜ የሚባል ነገር አለ። ሶ ሳስበው ግን እኔ እሷ ያን ነገር የፈለገችው አይመስለኝም ከኔ ጋር። እና ከሱ ነገርም ለመሸሽ ይመስለኛል ብዙ ምክንያቶች እየሰጠች ያለችው። ከዛሬ ነገ እንደዚህ ነው እንደዚህ ይፈጠር እንደዚህ ለሱ ደግሞ ምክንያት ይሆናል ብላ ለነገረችኝ ነገር እኔ ያው መልስም ለመስጠት እንትንም መፍትሄም ለማምጣት ዝግጁ ነበርኩ። ግን እሷ ከምክንያት ለምክንያት ከነገ እያለች ያው ጭራሽ የባሰ ጸባይ እንጂ ልታሳየኝ ቻለችው የሚመለስ ነገር የለም። እና ያ ነገርም እኔ ጥርጣሬ ውስጥ ከተኛል። ኦኬ ወንድሟን አውቀዋለሁ ብለኸኛል። እና ወንድሟን ሽማግሌም ለማድረግ ወይም እሱን ለመጠየቅ ይሄ ነገር እንዳይፈጠር በእኛ ጋር ከመምጣት በፊት በራስ መንገድ የሞከርከው ቁጭ አድርጎ ማናገር አለ እሷን። ወንድሟን ደግሞ የምታውቀው ከሆነ እሱን የማማከር ነገር። አዎ ልክ ነህ። ግን እንዴት መሰለህ ወንድሟን የሚያወቅኩት ኬዝ ነው ድንገት ስልኳ ላይ አይቼው ነውና ማን ነው ስላት ወንድሜ ነው አለች። ያው በስልክም ምናምን ታወራው ነበርና አንዴ ነው ያወራሁት መሰለኝ እንጂ እኔ ያል ከሱ ጋር ቅርበት የለኝም አናወራም። በቃ በዛሽ ሞመንት ወንድሜ ነው ስላለችኝ ወንድሟ ነው ብዬ ተቀበልኩኝ። ምንም አማራጭ የለም። ከዛ ሁኔታዎች እንደዚህ የገፉ ሲመጡ ነው ነገሩን ወደ አንተ ለማምጣት እንትን ያልኩትና እንዳንተም ስታስበው እንደ ሰውኛ ልክ ነው ያጠራጥራል እኮ ሰው ፍቅረኛ እስከሆነ አንድ ቤት ውስጥ እስከኖረ ድረስ ልጅ መውለድ አለበት፣ ብዙ ነገር ማድረግ አለበት፣ ስለ ወደፊቱ ማሰብ አለበት። እሷ ግን ጭራሽ እዛ ነገር ላይ አይደለችም። በቃ ለዛ ነገር ፍቃደኛ አይደለችም። እንኳን እሱን ተወውና በስትክክል ከኔ ጋር ሁላ ህይወቷን ለመቀጠል እንትን ዝግጁ አይደለችም። ስለዚህ ያን ነገር በማሰብ ነው አንተ ጋር የመጣሁት። ያው ስለዚህ እንድንከታተልለት ፈልጋለሁ ጉዳዩ ነው። መልካም እንግዲህ ውድ ቤተሰቦች ከጠቋሚ ወይም አሁን ከሮቤል ጋር ሞክሼ ነው እና ከሮቤል ጋር ቆይታ አድርገናል። ባደረግነው ቆይታ ውስጥ ደግሞ የነገረኝ ስለ ግለ ታሪኩ አንዳንድ የተጠራጠርኳቸው ነገሮች አሉ በትዳሬ ዙሪያ። ስለዚህ ፍቅረኛዬን ትንሽ ሁኔታዋ ስላላማረኝ በዚህ ጉዳይ ላይ እናንተ እንድትከታተሉልኝ ብሎ መጥቷል። የሰማችሁትን ይመስል ነበረ። ጉዳዩን እስኪ እኛም መረጃውን አንንቅም፣ መደረግ ያለበትን አድርገን ተከታትለን ምንድነው ትዳራቸው የተፈጠረው የጠራጠራቸው አንዳንድ ያያቸው ማሳያዎች አሉት ከሷ ያገኛባቸው ማለት ነው። ወይም ደግሞ ውስጡም የፈራበት ነገር አለ። ጊዜ የለኝም ግን እስኪ እናንተ ደግሞ ነገሩን ለማጣራት ሞክሩ የሚል ነው። እኛ የቻልነውን እንግዲህ እንሞክራለን። አዲስ ነገር ካለ የምናሳውቀ ነው የሚሆነው።
መረጃውን አንንቅም እንዳልኩ የትኛውንም መረጃ ትዳር ነው ባትፈራረሙ አምናችሁበት ልብ ለልብ የገባችሁበት ነው እና እዚህ ጉዳይ ላይ ደግሞ አንተ መሀል ቤት ማለት ነው መሀል ቤት ሆነ ዳር ላይ ካደረገች ሴት ልክ አይደለም የሚል ነው አይደል? ስለዚህ ያንን ጉዳይ እንከታተላለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡ ቤተሰቦቼ። እኛም ክትትላችን እንቀጥላለን። እስኪ ምን ይፈጠር ይሆን የሚለውን አብረን ነው የምናየው። አብረን እንቆይ። እንግዲህ ውድ ቤተሰቦች ከሮቤል ጋር የነበረንን ቆይታ ተመልክታችኋል። የደረሰን መረጃ አለ። እሱን ተከትሎ እኛ ወደ ባለቤቱ ወዳለችበት እንግዲህ ወደ ቤታቸው ነው የምንሄደው። ያመራ ነው ወደዛ ነው። አሁንም ያለ ነው እዛው ነው። እሱ ጠቁሞን ቦታውን አድራሻውን በሎኬሽን ያው እኛ እሷን ልናገኛት እንሞክራለን ማለት ነው። አሁን ሲጀመር ውስጥም አለች አውቅ ያለው ውስጥ እንዳለች ከዛ በስተቀር ምንድን ነው የተፈጠረ ያለው የሚለው ነገር ከእሷ ለመስማት ነው የምሞክረው። አሁን አገባቤን ያው እሱን በተመለከተ አይደለም የምገባው፣ እንደ ሁሌም እንደተለመደው በሌላ መንገድ እንገባለን። ከዛ ደግሞ እውነታውን ለማወቅ የራሳችን መንገድ እንጠቀማለን። ከህዝብና ቤቶች ቆጠራ እንደመጣው አድርጌ ራሴን ላስተዋውቃትና የሚዲያ ክፍልም እንደሆነ አስተዋውቂያት ድምጿን እየሰማሁት ነው ይመስለኛል ከውስጥ ሆናና፣ ለማንኛውም ልግባና ላውራት እስኪ። ታስገባናለች ብዬ ተስፋ አደርጋለሁ። ጤና ይስጥልኝ። ሰላም ነው? እንዴት ነሽ? ይመስገን። ከህዝብና ቤቶች ቆጠራ ነው የመጣሁት። የሚዲያ ክፍል ነው። የሚዲያ ክፍል ስለሆነ ከሚዲያችን ህዝብና ቆጠራ ነው የመጣው። ግን ደግሞ ህዝብና ቤት ቆጠራ ብቻ ሳይሆን የተወሰኑ ወደዚህ ጠጋ ብለሽ ብታወሪ መልካም ነው። ምናልባት ጠጋ ብለሽ አውሪ። ከዛ ባለፈ በቤት ውስጥ ባሉ እያንዳንዱ አባወራም ሊሆን ይችላል የትኛውንም ግለሰብ እየገባን አንዳንድ ኢንፎርሜሽኖች የምንወስድበት ነው ሚዲያ ስለሆነ ማለት ነው። ስለዚህ ትንሽ ገብተን የተወሰነ ደቂቃዎች ቆይታ እንድናደርግ ነበረ። ፍቃድ ስላለን ማሳየት እንችላለን። ደስ ይለኛል። እሱ ነገር ወረቀቱን አውጣና አሳያት። ይህ አይተሽዋል? እየበላሽ ነበር? እሺ መልካም። ቢጨርሽ ችግር የለውም፣ ለእኛ ችግር የለውም። እሱ እንትን ብለህ ሬዲ አድርገው። እሺ እንዴት ነሽ? ይመስገን። መብላት ትችያለሽ፣ ችግር የለውም። ካሜራውን እናቋርጥልሽ እና መብላት ትችያለሽ። ጨርሺ። ዝም ብዬ ቁጭ አልኩኝ። ስንት ሰው ነው እዚህ ቤት ያለው? ከፍቅረኛሽ ጋር የምትኖሩት? በትዳር ነው? አይ አይደለም፣ ኖርማል ጊዜያዊ ነው። እስከምንጋባ ድረስ ቤት እያሰራ ስለሆነ ቤታችን እስከሚያልቅ ድረስ ነው። መልካም ያዘልኝ ፋይል እሱ ጋር። እሺ የአዲስ አበባ ልጅ ነሽ? ባለቤትሽስ? ስም የአዲስ አበባ ልጅ ነው። ሌላው ስምሽን እንተዋወቅ። ህሊና ሞገስ እባላለሁ። እሺ ህሊና ሞገስ። ባለቤትሽ የት ነው ያለው? የስራ ሁኔታ ያለውን ነገር ንገሪኝ። አሁን ላይ ስራ ነው ይመስለኛል በዚህ ሰዓት የሚሆነው። መቼስ በዚህ ሰዓት አይደለድልም እና ያው ማለት የአንቺንም የስራ ሁኔታ ምን አለው? ስራ ትምህርት ላይ ምንድን ላይ ነሽ? እኔ ስራ ያው አልፎ አልፎ ነው የምሰራው፣ አብዛኛውን ጊዜ አልሰራም። ሜካፕ አርቲስት ነኝ። በቃ ያለው ነገር ይሄ ነው። መልካም። ሰው በግል ነው የምትሰሪው ወይስ ተቀጥረሽ ነው? አይ በግል ነው የምሰራው፣ ግን አንዳንዴ እንዴት ነው በቅጥር የምንሰራው ስራ አለ። ያው እንደየሁኔታው ነው። ኮንትራክት እና የሚባል ነገር አለው በሜካፕ አርቲስቶች እና እሱ ነገሮች እንደዛም አለ አጋጣሚዎች እንጂ በግል ነው አብዛኛው የምሰራቸው ስራዎች። መልካም። ከባለቤትሽ ጋር ወይም ፍቅረኛ ነው ያልሽ ይመስል በ80 አላሰራችሁም? አላሰርንም። አብራችሁ እየኖራችሁ ለምን ይሄን ማድረግ አስፈለገ? ማለት ምን ማለት በአብራችሁ እየኖራችሁ ከሆነ ምን ያህል ጊዜ ሆናችሁ? 9 ወር ምናምን። ኦኬ። በትዳር? ይቅርታ ችግር የለም። እሺ መልካም። በትዳር ነው 9 ወር። በትውውቅ ምን ያህል ጊዜ ማለት ነው? በትውውቅ 4 ወር። ያው አንድ ቤት ውስጥ መኖር ከጀመርን 5 ወር። አጠቃላይ ነው የምትይ? በትውውቅ ጀምሮ? ከትውውቅ ጀምሮ አንድ ላይ ነው ያለው። 5 ወር አብሮ በመኖር ማለት ነው። 80 ማሰሩ ለምን አልተፈለገም? ትንሽ
የራስ የሆነ ነገር ሊኖር ይገባል መጀመሪያ ትዳር ውስጥ ለመግባት እና እንደነገርኩ ቤት አሁን ላይ እያሰራ ነው። እስከሚያልቅ ፊኒሺንግ ነው የሚፈለግ ጣጣ ውስጥ ነው ያለው እና እሱ እስከሚያልቅ ድረስ እየጠበቅን ነው። መልካም። ያው ለትልቅ ነገር ከሆነ ጊዜያዊ ነገር ለመቆየት አሪፍ ነው። ግን ቤት እስከ ማሰራት ድረስ ደርሳችሁ ራሱ 80 ለማሰራችሁ ጥያቄ ነው የሚሆነው። እንደኛ አይነት በዚህ በስራው ላይ ላለው ደግሞ የሚያጠያይቅ ነገር ነው ለኛም ነው። ግን አይ ያው ግዴታ ነው። ልጅ መውለድ አታስቡም ነው? ገና ነው ይሄም ለምን ማለት ገና ነው ሁሉም ነገር። ታዲያ አብሮ መኖሩ ለምን አስፈለገ ብዬ ነው። ምናልባት አብሮ ማለት መጠባበቅ አይቻልም? ይቻላል ይመስለኛል። ለዛ ነው። የእሱ የስራ ሁኔታ ምን ይመስላል? ያው አብዛኛው ጊዜ ፊልድ ላይ ነው፣ ፕሮዲውሰር ምናምን ነገር ነው እና ያው በአርት ዓለም ውስጥ ነው ያለው። አርት ውስጥ ነው? አዎ። እንዴት ነው አብዛኛው ጊዜ ቤት አያሳልፍም፣ ስራ ላይ ነው ምናምን ነገር ይሁን ህይወታችንን ለመለወጥ ነው በሚለው ስራ አይደለ? አዎ ልክ ነው። አብዛኛው ጊዜ አታሳልፉም አብራችሁ ማለት? አዎ ቤታችንም እንደምታየት ጠባብ ናት። ለስራ ምናምን ነገር ቤት ውስጥ ለመስራትም አይመቸውም። ስራ ቦታው ሌላ ነው። አዎ ያው ሎኬሽን ምናምን ነገር ይቀየራል። ስለዚህ ቤት ውስጥ አብዛኛው ጊዜ አያሳልፍም። ብቻዬን ነው ቤት ውስጥ ማሳልፈው። አንዳንዴ ወንድሜ ይመጣል። እንደዛ ነው። መልካም። ከቤተሰብ ስንት ቤተሰብ ውስጥ አንቺ ቤተሰብ ስንተኛ ልጅ ነሽ? የቤተሰብ ሁኔታ ምናምን ወይም ለቤተሰቦች ብቸኛ ልጅ ነሽ ወይ ምናምን የሚለውን እስኪ። አይ ብቸኛ ልጅ አይደለሁም፣ ሁለተኛ ልጅ ነኝ። ወንድም አለኝ። በቃ ኦኬ። እናት አባትሽ ያሉ ማለት እዚህ አዲስ አበባ? አይ እኔ ያደኩት አክስቴ ጋር ነው። እናት አባቶቼ ማለት ቤተሰቦቼን በልጅነቴ ነው ያጣኋቸው። አላውቃቸውም። በመኪና አደጋ ነው ያጣኋቸው እና መልካም። ያው ወደኋላ ለመመለስ ግን ያው ዞሮ የምንሰራው ከሚዲያ ክፍል ስለሆነ አንዳንድ ይሄ በደንብ ሰብሰብ ያሉ መረጃዎችን ስለምንወስድ ነው ከእያንዳንዱ ግለሰብ። አሁን በፊት ያው ህዝብና ቆጠራ ቤቶች ቆጠራ ተብሎ ስንት ሰው አለ ምናምን ብቻ ነው። ምናልባት የምታውቂው ከሆነ ያን አሰራር አላውቀውም። ለዛ አዲስ ሆኖብኛል። የእኛ ግን ከዛ ማለፍ ብሎ ነው ያው እንትን እያልን ያለ ነው። ለዛ ነው። እስኪ አንዳንድ ጉዳዮች ስለ አንቺና ስለ ባለቤትሽ ስላላችሁ ቅርበት ግንኙነት ምን ያህል እንደሆነ አብረው በመኖራችሁ ቤተሰብ ያውቃል? ቤተሰብ ገብቶበታል ወይ? ቀለበትስ አድርጋችኋል? እንዲሁ አይ ማለት እንዲሁ ይሄ 80 ባትፈራረሙ ፕሮፖዝ መደራረግ አለ አይደለ? እንደዛ አይነት ነገሮች አላሰርንም። ቀለበት ማለት እንዴት ነው? ገና አላመንኩበትም ነው የሚባለው። እንዴት? ይሄ ነገር ትንሽ ፕራይቬሲ ነገር ነው፣ ልናገረው አልችልም። ገብቶሃል? እንዴት ማለት ግን ማለት እሺ ፕራይቬሲ ሊሆን ይችላል፣ ግን አላመንኩበትም ማለት አብራችሁ እየኖራችሁ ያለችውን ሰው ማለት ኦኬ እሺ ልለፈው ምናልባት ይሻላል ብታልፉ ይሻላል። ሌላ ትዋደዳላችሁ አይደል እንዴ? ባልወደው አብሬ እኖራለሁ። አይ አላመንኩበትም ያልሽኝ ጉዳይ ጥያቄ ስለሆነብኝ ነው። ይሁን ለማንኛውም መልካም። ስለዚህ ይሄ ነው ያለው ነገር እያልሽኝ ያለሽው እና ግን አፈቅረዋለሁ፣ ያፈቅረኛል፣ እንዋደዳለን፣ እርስ በርስ እንተሳሰባለን እንደ ፍቅረኛሞች። የዚህን ያክል በቂ ነው። በፍቅር ዓለም ውስጥ ደግሞ ጥርጣሬ አለ ነው። ጥርጣሬ የሌለው ፍቅር አለ ብያለሁ። ስለዚህ ያው እኔ ጋር ያለው የዚህን ያክል ነው። መልካም። ያው አንቺ እንዳገኘንሽ ባለቤትሽ የለም። ዞሮ ዞሮ ይሆናል ያልሽው መረጃ አንቺ ሰተሽናል። ስለዚህ በቂ ያው እኛ ያዝነው ይዘናል ፎርም ላይ። እናመሰግናለን ስለጋበዛችሁን ወደ ቤታችሁ። እሺ እንችላለን። እንግዲህ ውድ ቤተሰቦች ከባለቤቱ ጋር ቆይታ አድርጌ ነበር የተወሰነ ሰዓታት ወይም የተወሰኑ ደቂቃዎች። ከእሷ ጋር ቆይታ ባረኩበት ጊዜ አንዳንድ ደስ ያላሉኝ የእሷ መልሶች ነበሩ። ማለትም
በትዳሯ ላይ እምነት እንደሌላት የመናገር ነገር ነበረ እና ምንድነው ጉዳዩ ስላት መናገር አለመፈለጓ ራሱ ጥርጣሬ ፈጥሮብኛል። ትንሽ ልጅቷ ግልጽ አይደለችም። በአጠቃላይ ግን ደግሞ ቤት እየሰሩ እንደሆነም ነግራኛለች። ይሄን ነገር እሷ አልነገረኝም ነበር። እስኪ ደውዬ የምጠይቀው ነው የሚሆነው። ቤት እየሰራ ነው ሌላ ቦታ፣ አሁን ጊዜያዊ ቤት ነው ያለን የሚል ነገር ነግራኛለች። ከዛ ውጭ ግን ስለ ትዳሯ እምነት እንደሌላት መሆኑ በራሱ ለእኔ ያጠራጠረኝ። ከዛ ደግሞ ስለ መፋቀራቸው ትነግረኛለች። ይሄ ትንሽ ግራም ያጋባ ሆኖ ስላገኘሁት ድብቅ ካሜራችንን ከጀርባ ገጥመናል ማለት ነው። ያው ከጀርባ ካሜራማኔ ለጥፎት ወጥቷል ማለት ነው። ድብቅ ካሜራችን ምን ያሳየን ይሆን የሚለውን አብረን ነው የምንከታተለው። ቤተሰቦች አዲስ ነገር የሚፈጠር ከሆነ ያስመለክተናል፣ ካልሆነ ደግሞ እኛ ሌላ ስራዎቻችን እየሰራን በጎን ይህንን ጉዳይ ክትትል የምናደርግበት ነው የሚሆነው ማለት ነው። እንዳለው ባለቤቷም ልጅቷ ችግር ሊኖርባትም ላይኖርባትም ይችላል። ስለዚህ እሱ የምናውቀው አንድ በድብቅ ካሜራው በሚያሳየን አዲስ እንግዳ ነገር ከተፈጠረ ነው፣ ካልሆነም ሌላ ክትትል እርምጃዎች ከተራመድን ጭምር ነው። ያው አብረን እንቀጥል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን ስጡን። ቤተሰቦች አብረን እንቆይ። ጠፋሽ እና ባሻሽ ነው ምን ነው? እስኪ እግዚአብሔር አይዞሽ አይዞሽ። ኧረ እንደዚህ እኮ ማለት ነው በእግዚአብሔር ስም እኔ ታላቅም ያኔ በጣም አዎ ናፍቆኛል ደግሞ እግዚአብሔር ይመስገን። አንቺ ደግሞ ዝም ብለሽ ለምንድን ነው እንደዚህ የምትይኝ? ቤዛ እኔ ስለሱ አያገባኝም። እኔ የምፈልገው እሱን ነው እንዴ? እና አትምከሪኝ። ይኸውልሽ ይሄ እኔ እኮ ለምን የምትመክሪኝ? 10 ጊዜ የምትመክሪኝ ነገር ስልችት ነው ያለኝ። አንቺ ያምሻል አይደለም? መርዝ ማለት ነው። በረኪን ለምን በጥብጦ አይጠጣም? አያገባኝም። እኔ የምፈልገው በቃ እሱን ነው። እኔ ምንም አይደለም። ብቻ ሳሚዬ ብቻ ይኖርልኝ። ብታይ እኮ ሰሚ ብታይ ማለት ነው እኔ ሳስበው እራሱ በቃ ውስጤን በጣም ደስ እያለኝ ነው። ምን አላ ዝለይ ነው የሚለኝ። እሱን ለማጠገብ ግን ደውለት እንዴ? ከዛስ ምን ልበለው? አንቺ እኔ እኮ ቀላል አይደለም ያዝኩት፣ የምሬን እኮ ነው። 10 ጊዜ ምክር። አረ በእግዚአብሔር ይሰልችሽ። ተይ፣ ይሄ ነገር አይጠቅምሽም። ተይ እንደዚህ። እኔ ምንም አልሆንም። እሱ ብቻ ደህና ይፈልግኝ። እሱ ብቻ የኔን ይፈልገኝ። አይሽ በቃ ጓደኛ ስትሆኚ ማለት ነው ጎበዝ። ይሄኛው እንደውም እንድተው ነበር ልትገፊኝ የሚገባው። የፈለገ ወንድሜም ቢሆን እኔ የምፈልገው እሱ ብቻ ነው። አዎ አንቺ ራሱ ከልብሽ ነው። አልገባሽም? በቃ ደስ ይለያል ወይ? ናፍቆኛል እያልኩሽ አንዴ በቃ ወይኔ እግዚአብሔር ወይ
አዎ በተለይ ደግሞ ማለት ነው እንዴት ነው በቃ ሲያደርግኝ ምናምን ነገር ያለው ስሜት አለ። አንቺ እኔ እኮ ቀላል አይደለም የሚያዝኩት የምሬን እኮ ነው። ለምንድን ነው እንደዚህ የምትይኝ? እኔ እኮ ስለምወደው ነው። የሚያስጨው ነገር ተናግሬያለሁ። እንደውም ታዩ እሺ፣ አንቺ ደግሞ ሰው ቢል መዘወደኝ እየቀለድኩ አይደለም። እኔ ምሬን ነው፣ አልቀለድኩም። ከልቤ ነው እያወራሁ ያለሁት። ጌታ ነው። አዎ አይ ልተው አልችልም። እኔ እፈልገዋለሁ፣ አፍቅረዋለሁ። እውነታው በቃ እንደውም ታየው እሺ። አንቺ አትረቢም ድሮ። ቻው። አንቺ ጋር ደግሞ ሰው ብዬ መደወል ዝም ብላ ትመክሪ። ሄሎ ወይ ናፈቀኝ እኮ አመጣ ስሞትልና እንዳልከኝ እኮ አልጋዬም ተርቦካል፣ እኔም ተርቤያለሁ። ናልኝ ስሞትለት። እሺ እኔ ልምጣ? ያለም ያጀዝባ ነው ቤት። አዎ አልጋዬን ቆንጆ አድርጌ አስተካክያለሁ። ምግብም እሰራልሃለሁ። ከዛ ቆንጆ ጊዜ እናሳልፋለን። ትመጣለህ? አዎ እውነት በቃ እሺ፣ እጠብቅሃለሁ። እሺ ባይ። ማነው? ግቡ። የኔ ፍቅር ምንሽ ነው? ፊትሽን ጥለሽዋል። አልጣልኩትም እባክህ። አያጠብሽ ነበር? ፀሐዩ በልቶኝ ልሞትብሽ ነበር በትንሽ። እስቲ ውሃ ጠጪኝ በእናትሽ። ምን ሆነሽ ነው? አጥቂኝ እያልኩሽ እኮ ነው። ያንቺ ልጅ ምን እያልሽ ነው? ቆይ የማን ቁጭ ብለሽ በስነ ስርዓት እናውራ። ምን ሲመጣ የምታሳየኝ ፊት ደስ እያለኝ አይደለም። ቆይ ስልኩን ታይመስ ነው
ባልሽ አይደለሁም ወይ? ባልሽ አይደለሁም ወይ? ምን አይነት ፊት ነው እያሳየሽኝ ያለሽ? አንቺ ከጊዜ ወደ ጊዜ እየተቀያየርሽ እንደሆነ ገብቶሻል? ያዋጣል እንደዚህ ምን ማለት ነው? ይሄን ንግድ ነው ያዋጣል ያዋጣል ምን መሰለኝ አሁን ንግድ ስላለ ያቀርበለ በጣም ከምልሽ በላይ ግን የመጨረሻ ስታንድ ያለው ምን ማለት ነው? ያሰራራው ነው ያሰራራውት አይደለም። እኔ አንቺ አዳምጪኝ። የመጨረሻው ሁኔታ ሊያደርግሽ አንድ አዳምጪ። መፍታት የምንችለው ነገር ከሆነ ተነጋግረን እንፍታ። በቃ ነው እሺ። ለምንድን ነው ቆይ ዞረሽ ማታዋሪ? በቃ ለዚህ ነበር አልባን እየረገጥከው ነው። እኔ መጥቼ ከማረፌ ልትጫሜ ነታሰለ ይሻላል እንደዚህ። እኔ እኮ ባልሽ ነኝ። ለአንቺ ብዬ እኮ ነው ወጥቼ የምለፈው እኮ ለአንቺ እኮ ነው የሁሉ ነገር እየሆንኩ ያለሁት እኮ። ለምንድን ነው እየታየሽ ያለው ነው? ንገሪኝ። ለምንድን ነው ምንድን ነው የጎደለብሽ? ከእኔ ያሳጣሁሽ ነገር አለ? ያሳጣሁሽ ነገር አለ? ታዲያ ከሌለ ለምንድን ነው ፊት የምትመስይው? አንተ ያሰብከው በውስጥ የሳልከው ነገር ነው እንጂ እኔም እኮ ውጪ እንዳሉት ፍቅረኛሞች ከፍቅረኛ ጋር ጊዜ ማሳለፍ ፈልጋለሁ እኮ። እኔ እኮ የተለየ ሰው አይደለሁም እኮ። ታዲያ ለምንድን ነው ፊት የምትመስይው? እኔ ፊት አልመስልክም። አትቆጣጠሪ ይችላል ትበቃለህ። ለምንድን ነው ለምንድን ነው ለምንድን አትበላኝ? እርግጠኛ ነሽ ነው ታፍቅኛለሽ? ምን ጥያቄ ባለና ነው እርግጠኛ ነሽ? እየነገርኩ ነው። እንደዛ ከሆነ ልጅ ምን ነው ይፈልጋል? ሰዓት አይደለም። ምን ነው? አዎ እኔ አትዳድ ነው ነው በቃ አይደለም ታነሱካ ምን ይፈልጋል? ደግሞ ዛሬ ምን ማለት ነው? ለምን ይችላል? አንድ ቀን በስነ ስርዓት እንኳን አቀፈሽ እንዳልተኛ ታውቂያለሽ? አንድ ቀን እንኳን ለተቆፍ ይፈልጋል የባሉን ወግ አንድ ቀን አሳይተሽ እንደማይታወቂያለሽ? አሁን ለምን ምን ያደርግልኛል? ይፈታል ያማረኝ ትክክል እንዳለኝ ስማንታል አንቺ ነገር ሆኖብኝ እንጂ ጭራሽ አልመጣም ነበር ሁላ። ኧረ እባክህ ፀሐዩ ነው እንዴ አንቺ? በስመ አብ ነው አይኖርስ ቆቀጣ በቃ እና በተረፈ ደህና ነሽ? እኔ ደህና ነኝ። ያ አህያ ጠብቆኝ ማመቱ ነበረ አስደብሮኝ ነበር። አክስቴ ምንም መጣ ነገር እኮ የለም እኮ ግን ደግሞ ያሳዝናል እኮ። አሁን ደግሞ ዞረሽ ደግሞ ማሳዘን ጀመረሽ። የምሬን ነው የቀለድኩ አይደለም ማለት አሳዘንሽም አላሳዘንሽም ከዚህ በኋላ ምን የሚፈጠር ነገር አይኖርም።
መቼስ እኔና አንቺ ከዚህ በኋላ እኔም ያው ማለት ከአንቺ ሌላ ሰው በቃ እና ከይን ውስጥ ራሱ መግባት የማትችልም ጭራሹ ነው ማለት ነው። በቃ በሄድኩበት የምታየኝ ራሱ በቃ አንቺ ነሽ። ሁሌ ቀን በተቀመጥኩበት የምመጪው አንቺ ነሽ። ብቻ እንዴት እንደምረግሽ አላውቅም። በስመ አብ ማን እንደዚህ ያላክ እንዴት በል ካልተባልኩ አይደለም እንዴ? በጣም ተጫዋች ነሽ። ያን ደግሞ ባይገርምሽ ቤተሰቦችስ ምንድን ነው የምንላቸው? አጎቴ ምንድን ነው የምንለው? አንቺ ይሄን ነገር ስንት የነገርኩሽ። በቃ እነሱን እርሻቸው። እንዴት ብዬ ይኸውልሽ አንድ ነገር እንገልሽ እህትና ወንድም ሰው ልጅ የሚባለው እኮ ማለት ነው አብረሽ አድርገሽ ተወልደሽ አብረሽ አድርገሽ እና ከየት እናውቃቸዋለን? እኔ አባት አውቀዋለሁ። በቃ ወልደኝ እያሰቃዩ ነው። ትምህርቴን እንኳን በስትክክል እንዳልማር አድርጎ አይደል ያሰደኝ። ስለዚህ ለዚህ ነገር ምን መጨነቅ የለብሽ። ስለዚህ ምንም ከአይምሮሽ አውጪ። ደጋግሜ እየነገሩሽ ያለው እሱ ነገር ነው። በቃ ቆይ እናትና አባቶቻችን ቢኖሩ ይሄን የሚፈቅዱ ይመስላል? እና ሲኖር እኮ የነገር ላይፈጠር ይችላል። አሁን እና አንቺ እኮ ተላመድን አይደለ? አውቃለሁ፣ ግን ወንድሜ እኮ ነው። በእናትሽ ይሄን ነገር በቃ አትለኝ አልኩሽ ነው አይደለ? ወንድምሽ አይደለውም። ወንድም ማለት እኮ ልጅ ተወልዶ አንድ ላይ ካላደጉ እኮ ወንድም የሚባል ነገር እኮ የለም አይደል? አሁን እነሱ እንዲህ እንዲሉ ስለነገሩ ነው እንጂ እኛው ምናምንበት ነገር የለም። ማስረጃ እኮ የላችሁም አይደል? ወንድምሽ ነው ምንሽ ነው እንኳን። ስለዚህ የሚያስጨንቅ ነገር እኮ ነው አንቺ የሚያስጨንቅሽ። ብቻ እርሻቸው በቃ እነሱ። ለማንኛውም እኔ አንድ ሙዚቃው መምጣት እየደበረኝ ያለው እናትሽ በዚህ ምክንያት ልቀን ትመጫለሽ። ወንድሜ የሆነ ነገር ስልሽ ወንድሜ በጣም ከባድ ነው። እኔ ወንድሜ ብያለሁ እንዳሁን እያልሽ ነው ያለ እኔ ብያለሁ። ደጋግመሽ እያልሽኝ እኮ ነው። ቢያም ነው ቻንስ ተነስ አንተ ለቸኝ ነበር ሰላም ይተካው ናይ ከዚህ በኋላ ወንድም የሚለውን ነገር ዳግመኛ ከነሳሽብኝ እንደማልደርስ ነው ከዚህ ማለት እንደሱ እንዳትለኝ። እሱ ምን ይያለ ነው? እሺ ያናድደኝ ማ እሱ እንዴት የሚቆጣጠረኝ ሰው አልፈልግም። እንዳትቆጣጠር እንዳትሞክረው። እኔ ማለት ነው የምቆጣጠር ሲጀመር እራሱ አይ እንዳማረብሽ ደግሞ በስ ወይ እንዲና ካልከለ ስለዚህ ወጥሽ ራሱ በጣም ይጭማር ነበር። ተመረኝ እኮ ሌላስ መረ በጣም ያለሽ በፊት እዚህ ሻገር ልጅ እያለሽ ግን ቃመዳም ነበርሽ እኮ በስመ አብ። ኧረ እባክህ አሁን ደግሞ ለኔ ወዝዬ ራሱ እንዳትለኝ ወዝዬ ራሱ አመጣሽ